እሺ እንደምን አደራችሁ? ሰላም ናችሁ? ይህን እንግዲህ እንደምታዩት ይህን ዘር የሰጣችሁ አድህኖ የተቀዳጀ የገጠር ልማት ማህበር የሚባል ድርጅት ነው። ሙሉ የገንዘብ ድጋፉ ደግሞ ድርብ ያብር የሚባል የገንዘብ ፈንዱን ወይም የገንዘብ ድጋፉን ያደረገለት ማለት ነው። ስለዚህ ምንም አይነት የምርጥ ዘር በመሰጠታችሁ በማዳበሪያ እንድትጠቀሙ ማዳበሪያ ገዝታችሁ ሊሆን ይችላል እንጂ ከዛ ውጭ ምንም አይነት ክፍያ እንዳልከፈላችሁ ነው እኛ የምናውቀው። ምክንያቱም ይህን ዘር እንድንሰጣችሁ ወይ እንደዚህ አይነት ጉቦ አንጡ ወይ ደግሞ እንደዚህ ይህን አንጡ እንዳልተባላችሁ ነው እኛ የሚገባን፣ ይኖራንም ብለን አናስብም። ስለዚህ ይህ አድህኖ የተቀናጀ የገጠር ልማት ማህበር የሚባለው ድርጅት ድርብ ያብር የሚባለውን የገንዘብ ድጋፍ በመጠቀም ከዚህ በፊት ወደ 2.6 ሚሊዮን ብር የሚገመት የእንስሳት ጤና መድኃኒት አመጥቷል። ወረዳው ላይ አስገብቶ አሁን በተለያየ ምክንያት በነፃ ወደ የቀበሌያችሁ እየመጣ እንስሳቶቻችሁን እያሳከማችሁ ያሉበትም ሁኔታ አለ። እሱንም እንድታውቁ። ከዛ ውጭ ለቆብ ክላስተር ተመድቦ ነው እንጂ ከ300 ኩንታል በላይ የምግብ እህልም አምጥቶ ነበረ። አሁን ደግሞ ጥቅል እንደ ወረዳ እንደምታዩት ወደ 220 ኩንታል የሚሆን ይህን የሚያምር ምርጥ ዘር ስንዴ አምጥቷንኝ። ስለዚህ ከዛ ውስጥ 30 ኩንታል ለእናንተ ተመድቦላችኋል ማለት ነው። በቀጣይም እንግዲህ ለእናንተ ሊደርሳችሁም ይችላል፣ ለሌላ ቀበሌም ሊሆን ይችላል። እንደ ሁኔታው ኮሚቴው ሲመድብ ይመደባንኝ። ምርጥ ዘር ጤፍም የተወሰነ ለመግዛት በፕሮሰስ ላይ ነው ያለው። ስለዚህ እጅግ ትልቅ የሆነ ድርጅት ነው። ስለዚህ አድህኖ የተቀናጀ የገጠር ልማት ማህበርና ሙሉ የገንዘብ ድጋፉን ያደረገው ድርብ ያብርን አንድ ጊዜ አመስግኑልን፣ ሞራን ሰጡልን። እነሱ ከመግዛቱ ባለፈ ከገንዘብ ፈንዱ ባለፈ ትራንስፖርቱም እንደምታዩት እንግዲህ ከደብረ ብርሃን ተነስቶ ነው ይሄ ምርጥ ዘር እዚህ የገባው። ብዙ እንትኖችን አሳልፎ ነው እዚህ የገባውና ስለዚህ ትልቅ እንትን ነው። እኛ ደግሞ ሲመጣልን የፊቱን ማመስገን ይጠበቅብናልና እያመሰገንን የሚጠየቀውን መጠየቅ አለብንና አጠቃላይ ወደፊትም የህዝቡን ፍላጎት የህዝቡን ምስጋና እያየሁኝ የሚደረገውን ድጋፍ አጠናክሬ እቀጥላለሁ ስላለ ከእናንተ ምናልባት በደንብ ሳይበዛ 1 ደቂቃ 2 ደቂቃ ከሴት አንድ ሰው ከወንድ አንድ ሰው አጠቃላይ አድህኖ የሚባለውን ድርጅት ይህን ዘር በማምጣቱ ምን የጠቀማችሁ ነገር አለ፣ ምን የተጠቀማችሁ ባይመጣ ምን ትሆኑ ነበር፣ በመምጣቱ ምን ታደርጋላችሁ የሚለውንና ምስጋና መግለጽ የሚችል 1-2 ሰው ልስጥና ወደ ስርጭቱ እንሄዳለን ማለት ነው። በመሰለው መግለጽ የሚችል እሺ። ያው ስም ከነገረኝና ቀበሌህን መሰለ ዴባሽ ይባላል። ቀበሌ 04 ቀበሌ ላይ ዲባ ነው። ስለዚህ ያው እኛ እስካሁን ድረስ በእርግጥ ይሄ ምርጥ ዘር በመጥፋቱ ስንዴ የሚባል ምርት ራሱ በቀበሌያችን ቀርቶ በወረዳችን ጠፍቷል። ማለት አሁን ተዲያቅሎ እንትን ያለ በጣም ለረጅም ጊዜ የቆየ ዘር ስለሆነ የምንጠቀመው በማዳበሪያም ብናረገው በምንም ብናረገው ማዳበሪያው አሁን ባለፈው አመት ማዳበሪያ አልመጣም ነበር፣ ግን በተለያየ በላስታ ምድር በተሰጠው ላይ በነጋዴ በግዥም በምንም ብለን ያን የኖረውን ዘር ብናረገው ክስርስር አድርጎን ነው የከረመው። ስለዚህ አሁን ስንዴ የሚባል እህል በገበያ ራሱ እየጠፋ ነው ያለው በአሁኑ ወቅት ማለት ነው። ስለዚህ አሁን ይሄ በመምጣቱኛ ተደስተናል። ያው ገና እርግጥ አምርተናል አየነው፣ ግን ከፊት እየተጠቀምንበት ስለነበረ ምርጥ ዘሩን እኛ አሁን ለቀጣይ አመት ከፍተኛ የሆነ ተስፋ ሰንቀን ያለ ነው። ዞሮ እህሉ ገንዘብ እንኳን ያለው ሰው ሸምቼ ልዝራ እንኳን ቢል እህሉ የሚገኝበት ቦታ ጠፍቶ በጣም በችግር ላይ ነው የነበርነው። ስለዚህ አሁን ይሄ ድርጅት ይህን ይዞልን በመድረሱ በጣም ተደስተናል። እንኳን የደረሰው ያልደረሰውም ቢሆን
ቀጣይ ዘሩ እየተራባ ለሁሉም አርሶ አደር ይደርሳል በሚል ደስተኛ ሆኖ ነው ያለው ህዝቡና አሁንም ቢሆን ለጥሩ ነው። ቀጣይም ቢሆን ይህ ድርጅት እንዲያው አይደለም በድጋፍ ቀርቶ እንዲያው በገንዘባችንም ቢሆን ራሱ ስንፈልገው የነበረ ስለሆነ የመጣው እና በጣም በተስፋ ላይ ነው ያለነው። አመሰግናለሁ። ጨርሻለሁ። እሺ፣ እናመሰግናለን አቶ መሰለን። ሌላ አንድ ሰው መጨመር የሚፈልግ ካለ ሌላ አንድ ሰው? እሺ፣ ዝቅ አድርጊው እንትን ይሄ እንደሚጠቅም እኔ በገበሬዎች አውቃለሁ። ያው ግባት የሚባለው ይሄ ማዳበሪያው ሁልጊዜም እኔ ተለይቼም አላውቅም። አመት ላይ ዘሎኛ ነኝ በማጣት ላይ ይሄ እንደሚጠቅም አውቃለሁ። አሁን ግን ዘንድሮ ገፋ ብዬ አወጣለሁም እዘራለሁም ብዬ ተሰልፌያለሁ። አሁን እየጠቀማቸው ለዘሩ እኔ ባልዘራ ለዘሩ እያየኋቸው ነው። እኔ ማዳበሪያውን በክፍተት እያወጣሁ ነው የምኖረው። ተነጥዬ አላውቅም። አሁን ግን ደስ ይላል። አሁንም ደስ ብሎናል። ለገበሬዎች ደስ ሲላቸው ሲኖር ያለው አሁንም ደስ እንዲለኝ እኔ ልዘራ ገብቻለሁ። እሺ፣ እናመሰግናለን። ሌላ አንድ ሰው? ሌላ መርጌታ እሺ፣ ስሜ መርጌታ ደረጀ እባላለሁ። ትንሽ ቀረብ 04 ቀበሌ ላይ ድባ እሺ ጠጋዬ እንደምን ዋልሽ? ድምፅሽ ያው ጮኸ በይ። ግን ያው እኛ የፈለግንሽ አንዳንድ በባለፈው አመት በ2017 በደረሰብን ማህበራዊም ሆነ ሰው ሰራሽ ክስተት ተፈጥሯዊም ወይም በማህበራዊ ክስተቶች በተለያዩ ምክንያቶች በደረሱብን አደጋ እንደ ወረዳችንም ብሎም እንደ ቀበሌያችን የተለያዩ ማህበራዊ ችግር ደርሶብን ማህበረሰቡ ለችግር መጋለጡ ይታወቃል። ይህንን በማየት ችግራችን በማየት የተለያዩ ድርጅት ወደ ወረዳው ገብተው የተለያዩ ድጋፍ ሰብአዊ ድጋፍ በማድረግ ከእርዳታ ጀምሮ እስከ ዘር ድረስ ድጋፍ ያደረጉ ድርጅቶች አሉና እንደው ምናልባት አንቺም የቀበሌያችን ነዋሪ ስትሆኝ የዘር ተጠቃሚ ነሽ እና አድኖ ገጠር ልማት ማህበር ወይም ድር ቢያብር የተሰኘ ድርጅት ገንዘብ ድጋፍ ያደረገ ድርጅት አለና በዛ አማካኝነት እናንተም የድጋፉ ተጠቃሚ ነሽና እንደው እስኪ ምናልባት አንቺ ጋር እስኪ ያለውን ሁኔታ ሲገለጽ አድርጊልን። ከዛ በፊት ግን ስምሽን በድጋሚ እንድታስተዋውቂን እጠይቃለሁ። አሁን ጠጋዬ ነው እባላለሁ። ገጠር በመጣው ድርጅት ያው የማመሰግነው ያን ዘር እንኳን ዘር ቀርቶ ለቀለብንም ለራሱ ያው በመሰደድ ላይ ነው የነበርነው። ግን ያንን አመጥቶ ቀለባችንን ችለን እዛም መሬታችን አጋዝተን የነበርነውን ተቀብለን ራሳችን ዘሩን ቻለና ማዳበሪያውን ገብተን ያው ዘርተን ጥሩ ጥቅም አግኝተንበታል። እዛ ዘሩ ደግሞ በጣም ጥሩ ዘር ነው። ብቻ የተፈጥሮ ዝናብ እጥረት ካላገኘው በጣም ጠቃሚ ዘር ነው። ጥቅሞናል። እንደው ለድርጅቱስ ማስተላለፍ የምትፈልጊው መልእክት ምን አለ? እንደው ድርጅቱ ለቀጣዩ እንደው ምን ቢያደርግልን ብላችሁ የምታስተላልፊው መልእክት አለ? አዎ እሱማ እንግዲህ ያው የማዳበሪያ እጥረት ነው ሁልጊዜ የሚያስቀርብን ነው። ማዳበሪያና ያው ምርጥ ዘር
ያው እየተቀያየረ ይመጣልና ያው ጥቅም እናገኛለን ብለን እናታለን። እሺ መልካም። እንደው ምርትስ ያገኘሽው ምርት እንደው ከስካሁኑ ከነበረው የተሻለ ምርት አግኝተሻል ወይስ እንደው እንዴት ነው? ይሄ ዘር በመምጣቱስ እንደው የተሻለ ምርት ነው ለወረዳችን ብሎም ለቀበሌያችን ምርት መስጠት የሚችል ሰብል ነው ስታያዩ? አዎ ዘሩን በደንብ ይህን ተከታትሎ ተዘራውና ያው እንደተባልነው አርገን ተከታትለን አረሙንም ሁሉንም ተከታትለን አደረግነው። እህሉ ዘሩ ምርጥ ዘር ነው። ያው እኔ ባለፈው በፊተኛው በጣም ኪሳራ ላይ ገብቼ ችግር ወድቄ ነበር። ይህን ዘር አገኘሁ ግን ያው ጥሩ ሁናቴ አግኝቼ አንድ 5 ኩንታል ስንዴ አግኝቻለሁ። ያው ፊት ሳገኝ የቆየው ወይም 3 ወይም 2 ነው የቆየው። አሁን ግን በጣም ተከታትዬ ማርኛለሁ። ያው የተባለው ባለሙያ በማስተማረኝ ዘርቼ መስመር ዘር በዛ ግን ይሄን አግኝቻለሁ። 5 ኩንታል አግኝቼ አሁን በጣም ደስተኛ ነኝ። እሺ ጸጋዬ ከልብ እናመሰግናለን። እሺ ቄሴ እንደምን ዋልክ? በቅድሚያ ያው የአድኖ ዘር በባለፈው አመት በ2017 በተለያዩ ችግር ማህበራዊ ክስተቶች ተከስተውብን በድርቅም በሰው ሰራሽም አደጋ ደርሶብን ድጋፍ ያደረጉልን የተለያዩ ድርጅቶች አሉ። በእነሱ አማካኝነት እንደኛ ቀበሌ አድኖ ወይም ድር ቢያብር የተሰኘ ድርጅት አመጥቶልን ነበር። እስኪ ከነሱ እስኪ ያገኛችሁት ጥቅም ካለ ለድርጅቱም የሚሰጠው አስተያየት ካለ ከወደ እናንተ በኩል እናንተም ያገኛችሁት ድጋፍን እስኪ ለድርጅቱ የምታደርሱልን ካለ። ያው እንግዲህ በባለፈው አመት በእርግጥ ያው በቅድሚያ ስምክን እስኪ ያስተዋውቀን። ያው እንግዲህ በቅድሚያ ያው ተስተስተው እየነበራለሁ። እንግዲህ በባለፈው አመት የተለያዩ ችግሮች ነበሩ እንደ ወረዳችንም እንደ ቀበሌያችንም። ያው በተለይ የዘር እጥረት በጣም ገጥሞን ነበረ። ያው እንግዲህ የተለያዩ ድርጅቶች መጥተው በተለያየ ቀበሌዎች እንትን እያሉ ነበር። እንደኛ ቀበሌ ግን ያው ድር ቢያብር ወይም አድኖ የተባለው ድርጅት ዘር ሰጥቷንም እንግዲህ በጣም አልከፋ ጫፍ ነው ደርሰን ነበር። አርሶ አደሩ ያው መሬቱን አለሳልሶ ዘር ስለሌለው ያው ውሃ ጠጥቶ ሊቀር ነው የነበረው። ይሄ ድርጅት ግን በጣም ታድጎናል፣ ዘር ሰጥቷል። ዘር ግን ተጠቅመን ትንሽ ውጤት አግኝተናል። ያው እንግዲህ አካባቢያችን የነባራዊ ሁኔታ በእርግጥ መሬት እጥረቱም አለ። በዚያ ምክንያት ካልሆነ በስተቀር ድርጅቱ ትልቅ ድጋፍ ነው ያደረጉትና በጣም ነው የምናመሰግነው። ያ ዘር ባይመጣ መሬቱ ምንም አይነት የማይዘራበት ወቅት ነበረ። ያን ዘርተን ግን ተጠቅመናል። ዘሩ ደግሞ ጥሩ ዘር ነው። ምናልባት አጋጣሚም ሆኖ ክረምቱም ደግሞ ጥሩ አስተማማኝ ክረምት ስለነበረ ጥቅም አግኝተንበታል። እንደኛ የምንለው በዘንድሮ አመት በዚህም ደግሞ ላልደረሳቸው አርሶ አደሮችም ጭምር ዘሩ ድጋፉ ቢቀጥል የሚል አስተሳሰብ ነው ያለኝ በእኔ በኩል። የባለፈውን በጣም ነው የምናመሰግነው። ሌሎችም በጣም እያመሰግኑ ያሉበት ሁኔታ ነው ያለው። መልካም ቄሴ፣ ምናልባት የተሰጣችሁት ምናልባት ለድርጅቱ ተደራሽ መሆን አለበት እና እንደው ምን ያህል ነው በጥማድ የተሰጣችሁት የዘር መጠን? እንደገና ደግሞ እናንተስ የምትጠቀማችሁት ምን ተጠቅማችሁ ውጤት አመጣችሁ? እንደገና ዘሩስ እንደው ምናልባት ጥሩ ውጤት እንዳሳየ እናንተም እየተናገራችሁ ነው። ግን ቢሆንም እስኪ እንደው የተገኘ ምርት ራሱ መግለጽ የምትችሉበት መንገድ ካለ ተወቅቶም ከሆነ ወይም አሁን ከምሩ ካለ ማየት የምንችልበት ሁኔታ ካለ ገለጻ ቢደረግ እና የማዳበሪያ አጠቃቀማችሁስ እንዴት እንደነበረ፣ እንዴት ነው ስራውንስ እየተከታተላችሁት የነበረውስ? ያው የክትትሉ በእርግጥ በግብርና ባለሙያዎች ድጋፍ ከማሳሰብ ጀምሮ ያው መሬቱን እናደሳድሳለን። እዚያም ማዳበሪያ በእርግጥ ከላሊበላ ነው የሚመጣ የነበረው። የዋጋ ንረቱም ቢኖር ማዳበሪያ ላይ በጣም ከፍተኛ ዋጋ ንረት ነበረው። የግድ ተጠቅመን ግን ማዳበሪያ ተጠቅመናል። በመስመርም ዘርተናል። ያው ማሳዎቻችን ቅድም እንዳልኩት በጣም ጠባብ ማሳዎች ስለሆኑ ያው የአንድ ጥማድ ማሳ ነው እኔ ለራሴ የተጠቀሙት። ጠባብ ናትን። በዛች ተጠቅሜ ወደ 4 ኩንታል ስንዴ አግኝቻለሁ። ዘሩ ደግሞ እንደው ክረምቱም ጋር ተስማሚ ሆኖ መሰለኝ። በእርግጥ ደንዳ የሚባለው ዘር ነው የደረሰን ነው። ዝናብ በጣም እንደሚፈልግ ነው የሚያሳየው። ዝናብ ከሌለው ትንሽ እጥረት ይገጥማል የሚል ነበር። ዘንድሮ ግን የተስተካከለ ክረምት ስለሆነ ይህን አግኝተናል፣ ተጠቅመናል። በዚህ ልክ ነው 37.5 ወይም 3 ኩንታል ለ4 ሰው ነው የተከፋፈለው።
3 ቁምጣል 4 ሰው ማለት ነው። ይህን የተከፋፈልነው በዚህ ልክ ነው። 37.5 ኪሎ ግራም ነው የተቀበልነው ማለት ነው። መልካም። እስኪ እንደው ለድርጅቱ እንደው የምትሰጡት አስተያየት ካለ እንደው በዚሁ ልክ ምናልባት አንዳንድ አስተያየት መልካም ስራ እንደተሰራ ነው የሚያሳየው እና እንደው አንዳንድ እስኪ የምትሰጡት ለድርጅቱ እንደው ወደፊት ምን ማድረግ አለበት የምትሉት ነገር ካለ? ያው እንግዲህ ባለፈውም በጣም ነው የምናመሰግነው ከልብ ህብረተሰቡም እንግዲህ በዚህ የተሳተፈው አርሶ አደር በጣም እያመሰገነ ነው። እንደው በቀጣይ እኔ ለራሴ የምለው ምናልባት እኛም የተወሰነ ዘርም ይዘናንኝ ቀጣይም ሌላው አርሶ አደር በዚህ ልክ እንዲሳተፍ እንደው ድጋፉ ቢቀጥል እንደው ቀጣይነት ቢኖረው የሚቻል ከሆነ ቀጣይነት ቢኖረው ወረዳችን ወይም ቀበሌያችን በዚህ ልክ ያድጋል የሚል ሀሳብ ነው ያለኝ። እናመሰግናለን። እሺ፣ እናመሰግናለን ቄስ ከልብ። የት ቀበሌ ነሽ? ማን ነው ስምሽ? የሞቂያ ወደ ባለቤት ነሽ? አዎ። እሺ፣ የት ቀበሌ? 07 ቀበሌ ብርቁ። 07 ብርቁ። አዎ። እሺ፣ የገንዘብ ድጋፍ ያደረገላችሁ ድርጅት ማን ነው? ድርቢያብር። እሺ፣ የዘር ድጋፍ ያደረገው ማን ነው? አድኖ የገጠር ልማት ድርጅት። እሺ፣ ማሳው ምን ያክል ማሳ ነው? የአንድ ጥማድ። አንድ ጥማድ። ዘር ነው የተሰጣችሁት አይደል? አዎ። ማዳበሪያስ በራሳችን ነው ማዳበሪያ። እሺ፣ የዘር ድጋፍ ባይደረግላችሁ ምን ነበር? ያው ውድቀት ነው እንጂ ምን ነበር? ማሳውን እንደዚያ ነው። እሺ፣ በማዳበሪያ ነው የተዘራው በደንብ። ስለዚህ አድኖም የገጠር ልማት ድርጅት እንዴት ታየዋለህ? አሪፍ ነው፣ ሸጋ ነው። ይህ ድርጅቱ በጣም ምርጥ ነው። ለቀበሌያችን ለሁሉም በቃ ምርጥ ነው። እሺ፣ ምን ያክል ጥማድ ነው የዘራነው ነው ያልሽው? የአንድ ጥማድ። አንድ ጥማድ። እሺ፣ ምን ያክል ምርት ታገኛላችሁ? አይ እንግዲህ እኔ 1-7 ያን እናገኛለን ብዬ አስባለሁ። 7-8 አቅማለ? አዎ፣ እንደዚያ እናገኛለን ብዬ አስባለሁ። እሺ፣ እና ፕሮጀክቱን እንዴት ትገልጸዋለህ? አሪፍ ነው፣ በጣም ያምራል፣ ሸጋ ነው። ቀጣይ ዓመትም እንዲመጣልን? አዎ፣ ቀጣይ ዓመት በጣም እንዲመጣልን እንፈልጋለን። እንደዚሁ እንዲቀጥልልን ማለት ነው። እሺ